አቡ ቪዲዮ ፕሮዳክሽን ከሳሚ ተቀበል ጨዋታ ጋር ለተሰኘው ፕሮግራም እርስዎ እኛን አቅርበው መገኘቱ ጋሻቤ እጅግ አድርገን እናመሰግናለን። እኔም በጣም አመሰግናለሁ። ጋሻቤ እስቲ ወደኋላ ልመልሰን ነው። ዛሬ እንግዲህ ዘና እያለን እየተጫወትን እናሳልፋለን። እስቲ የልጅነት ጊዜን የትውልድ ቦታን እስቲ አጫውተኝ። እሺ መልካም። እኔ ተወልጄ ያደግኩት ልደታ ውስጥ ነው። በ40ዎቹ መጨረሻ በ48 መጀመሪያ አካባቢ ማለት ነው። እና እዛው ልደታ ሳር ጫካ የሚባል አለ። እዛ ሰፈር ነው ተወልጄ ያደግኩት። እና በልጅነቴ ሰፈር ውስጥ ብዙ ነገሮችን አሳልፈናል። አልፎ ተርፎ እኔ የጦር ሰራዊት ልጅ ነኝ። በሬሽን ያደግኩት ሐሙስ ቀን አስታውሳለሁኝ ኃይለ ሥላሴ የሆኑ ጦር ኃይሎች ድሮ ልደታ ፀሐይ ሆስፒታል ነበር የሚባለው። እዛ ሐሙስ ቀን በሽተኞችን ለመጠየቅ ይመጡ ነበር። ሐሙስ ቀን በምንም መልኩ አይቀሩም ነበር። ልክ የሞተረኛው የበቀለ ፂሞ ሞተር ሳይረን ድምፁን ስንሰማ ከ10 ሰዓት በኋላ ነው የሚመጡት። ሐሙስ ሰዓት በሙሉ ተማሪም ወጣቱም እናቶችም ልጅ እያዘሉ ወደ አረገው አውሮፕላን ማረፊያ ነበር የምንሄደው። እዛ እንሄዳለን። እሳቸው ሆስፒታል ውስጥ ያሉትን ህሙማን ጨርሰው አሁን አርቢያ ሚሽን አሁን መከላከያ ሆኖ አርቢያ ሚሽን ነበር ይባለው። በዛ በኩል ወደ አረገው አውሮፕላን ማረፊያ ሜዳ ላይ ይመጣሉ አስፋልቱ። እኛ ልክ እዛ ስንደርስ ክቡር ዘበኞች ያሰልፉናል። ልጆችን በልጅነታቸው ትልቆችና እናቶችን ለብቻ በቦታ ያሰልፉናል። የዛ ጊዜ የማስታውሰው ነገር ቢኖር ልክ እሳቸው መጥተው ከመኪና ሲወርዱ ውሻቸው ሉሉ የምትባል ነበረች። ትወርዳለች፣ 3-4 ወደፊት ሄዳ ትመልሳለች። የዛ ሰዓት ነው እንደገና ወደ እኛ የሚመጡት የነበረው። አንድ የተወሰነ ቦታ ላይ ሲደርሱ ይቆማሉ። የዛ ሰዓት ጎበዝ የሆነ ወጣት ተማሪ ልጆች ዘራፍ የጠቅላሽ ከር ምናምን እያለ ከፎከረ ቀጥታ ክቡር ዘበኞች ብር አንዳንድ ብር የኃይለ ሥላሴን እሽጉ ተይዟል። በቃ አሁን የሚፎክረው ወደ ኃይለ ሥላሴ ሲሄድ እግሩ ስሞ 5 ብር ይሰጠዋል። የፎከረ የሸለለ ሌሎቻችን በ3ም በ4 ረድፍ ያለ ነው። ክቡር ዘበኞች 4-5 ሆነው አንዳንድ ብር ይሰጡናል። ያንን ተቀብለን እንሄዳለን ወደ ሰፈር። ትንሽ ጮካ የሆነን ተመልሰን እንደገና ሌላኛው ሰልፍ ውስጥ እንመጣለን። ሁለተኛ ብር ሁለተኛ ብር ተቀብለን የምንመለስበት ጊዜ አለ። ያ ማለት ያ 1 ብር የኛ የዓመት የትምህርት ቤት ባጀታችን ነበር። 1 ብር ይተርፋል። ባለ 32 ሉክ ደብተር በ5 ሳንቲም ነበር የሚገዛው። ፔና ወይም ስክሪፕቶ የምንለው 10 ሳንቲም ነበር። ምን ነበር ሰው? ፔና ነበር እና 10 ሳንቲም ነበር። ላጲስ ፔና ቆይ ይቅርታ ለተመልካቾቻችን ግልጽ ፔና ምንድን ነው? መጻፊያ ስክሪፕቶ። ፔን የሚለው ነው ፔና ያላችሁ? ፔን የሚለው ፔና ነበር የሚባል እንግሊዝኛ። በጣሊያንኛ ግን ፔና ይሉታል። ስለዚህ ጣሊያንኛው ስንጠይቅ ካለፈ በኋላ ታላቁ ስንጠይቅ እና ላጲስ በ5 ሳንቲም 2 ነው። ባለ 32 ሉክ ደብተር 15 ሳንቲም ነው። ባለ 25 ሳንቲም ባለ 50 ሳንቲም 50 ሉክ ባለ 25 ሳንቲም ይሸጥ ነበር። ልሙጥ ስዕል የሰሩ ደብተር በ15 ሳንቲም ነበር የሚገዛው። 30 ሉክ የሆነ ስኩዌር ደብተር ለሂሳብ 25 ሳንቲም ነበር። እሱም 32 ገጽ ነበረው እና ያንን 2 ከገዛን የዓመት ባጀታችን ነው ማለት ነው። 5 ደብተር ነው የምንይዘው የምንማራቸው ማለት ለእያንዳንዱ 2 ደብተር ትገዛለህ። እኛ የዛ ሰዓት የምንማረው አማርኛ፣ እንግሊዝኛ፣ ሂሳብ፣ ጂኦግራፊ፣ ህብረተሰብ ትምህርት፣ እርሻ እና ስፖርት ነው። ግብርናም አለ። እሱ በመልመጃ ደብተር
የምትቀበለው በኦሪየንቴሽን ተቀብለ የምታሰፍረው ነው። ብዙ እሱ ተግባር ነው። የአክስቴ ባለቤት የቤተ ክህነት ሰው ነበሩ። ቅዳሜ ጧትና እሑድ ጧት ዳዊታቸውን ይዤ አብሬ ነበር የሚሄደው ልደታ እና ግዕዝም ዜማም እሞክር ነበር እና በዛ ሁኔታ ነው ያሳለፍነው። ከዛ እንግዲህ ወደ ኤሌመንተሪ ስንመጣ ሰፈር ከአንደኛ እስከ 3ኛ ድረስ ራስናደው የሚባል ትምህርት ቤት ነበር፣ እዛው ቶሎሳ ሰፈር እዛ ተማርኩኝ። ከዛ በኋላ ከ3ኛ ክፍል ወደ መንግስት ትምህርት ቤት ለመግባት ተስፋ ቆርጬ 1ኛ ክፍል ነው አባቴ ያስመዘገበኝ። ቦታ ስላልነበረ ከ3ኛ ወደ 1ኛ ክፍል ነው የገባሁት። ተስፋ ቆርጬ ተከልሼ ማለት ነው። ቦታው አይገኝም ነበር ያን የመንግስት ትምህርት ቤት። በዛ መልኩ ነው ተስፋ ቆርጬ እስከ 8ኛ ክፍል ተማርኩኝ። ይህን ይመስላል የልጅነት ጊዜ። በጣም አሪፍ። እዛ ጋር ግን ጋሻፊ ሰፈር ስሰማ ትንሽ ኃይለኛ እንደነበር ከዚህ እሷን ያቺን ዘመን እናውራ። የግሩፕ የምትባል ነገር ነበረች እና እሷን ነገር የሚጫወትና ወደ ሌላ እንገባለን። ትምህርት ቤት ከገባን በኋላ ሰፈር ውስጥ ግሩፕ ነበረን። ከቄራ፣ ከጨርቆስ፣ ከዘነበ ወርቅ፣ ከኮልፌ፣ ከተክለ ሃይማኖት፣ ከኦሪየል የሚመጡ ወጣቶች ነበሩ። ለትምህርት የተመደቡ የመጡ አሉ። ተስፋ ኮከብ ኤሌመንተሪ ሴት ጓደኞቻቸውን ደግሞ የጓደኞቻቸውን ሴቶች ሌሎች ወንዶች እንዳይነኳቸው እነሱን ለመጠበቅ የሚመጡ ነበሩ። የዛ ሰዓት እኔ ሰፈር ውስጥ የጦር ሰራዊት ልጅ ነኝ፣ ስካውትም ነበርኩኝ። በዛ ምክንያት አንዳንድ ጊዜ 5-6 ልጆችን አስተባበሬ የማይሆኑ ነገር ከተፈጠረ ግንባር ቀደም እኔ ነበርኩኝ። በቃ ጸብ ላይ አልቀደምም። በዛም ነው ቆየት ካለ በኋላ ሚኒስትሪን 8ኛን ካለፍን በኋላ ሎል መኮንን ተመድቤ እያለሁኝ በግሩፕ ጸብ ምክንያት ነው ትምህርቴን ያቋረጥኩት። አንድ ሰው ጉዳት ደርሶበት ስለነበረ በዛ ምክንያት ትምህርቴን አቋርጬ ጠፋሁኝ። በዛ ወደ ጦር ሰራዊት ቤት ገባሁ። ስንተኛ ልጅ ነህ ጋሻቤ? ለቤተሰቡ 2ኛ ነኝ። ከኔ በላይ ያሉት 2ቱም ሴቶች ናቸው። የወንድ መጀመሪያ እኔ ነኝ። 11 ነን። ከ11ዳችን 7 ወንዶች 4 ሴቶች ነው። ያኔ ዘመኑ ኃይለኛ ነበርና የኃይለ ሥላሴ ጊዜ ዘመን እንዲህ ሴት ልጅ አባትም ይጠብቃል፣ ከአባት በላይ ደግሞ ወንድም ይጠብቃል። ታላቅም ብትሆን ችግር የለበትም። እና እስቲ እንዴት ነበረ? ከቤተሰብ የበለጠ የአካባቢ ሰው ነው የሚጠብቅ፣ ጓደኞች ነው የሚጠብቁት። እኛ ቤት ውስጥ ትምህርት ቤትም በግብረ ገብን ያደግ ነው። አታደርግ የተባልከውን ነገር አታደርግም። ልህ የምትገባው ጥቃት ሲመጣብህ ነው ከውጭ። ያንንም ጥቃት ደግሞ ቤተሰብ እንዲያውቅ አታደርግም። ሰሚ ከተሰማ እኔ አባቴ ጦር ሰራዊት ነው፣ ሚሊተር ፖሊስ ሐኪም ነው። አንድ ጊዜ የሆነ ልጅን በወንጭፍ ግንባሩን አይኑ ስር መትቼ ጉዳት ደርሶበት አንድ ቀን ጣቢያ ቆይቼ ተመልሼ ቤት ከገባሁ ወዲህ ከሚሊተር ፖሊስ ካቴና የእግር ብረት አለ፣ እሱን አምጥቶ 2 ቀን አስሮኛል። ቅዳሜ ዓርብ ማታ መጣ። ዓርብ ማታ አሰረኝ። ቅዳሜም አልተፈታሁም፣ እሑድም አልተፈታሁም። በእግር ብረት ውጭ እንዳልወጣ ማለት ነው። እና ያንን ይመስላል። ቅጣት ግን እንዴት ነበር የዛን ጊዜ? ቅጣቶች አባቶች ለምሳሌ አንድ ሰው ኢቭን ከሰረቀ እንኳን እንደው ሳት ብሎ ከሰረቀ ሚጥሚጣ የሚባል ነገር ይባላል። እንዴት ነው እስቲ እሷን ነገር እንጫወት። ያ ነገር ብዙ ጊዜ ሲወራ እንሰማለን። በእኛ ጊዜ በጣም ረባሽ ልጅ፣ በተለይ ስርቆት የተመለከተ ነገር ካለ ሚጥሚጣ ሳይሆን ሳማ የሚባል ቅጠል አለ። በዛ ነው ጎረቤት ሁሉ ነው የሚገርፈው። ጆሮውን ይዞ ነው የሚቆነጥጥ፣ ጭን ስር ገብቶ ነው የሚመዠልገው። በሳማ ነው እንጂ የሚጥሚጣ የሚባለው ነገር እኛ ጋር ብዙ ጊዜ አልነበረም። ማህበረሰቡ ያኔ አንዱ የአንዱን ልጅ ይጠብቅ ነበር። ይቀጣልም ችግር አልነበረው። ለምን ልጅ መታ፣ ለምን እንደዚህ ሆነ? እኔ እህቶቻችንንና የኔ ጓደኞቼ እህቶች እኮ እኔም ነው የምጠብቀው፣
የኔን እህቶችንም ጓደኞቼንም የሚጠብቁት። እንደዚህ አይነት ነገር ተላልፎ ነገር የለም። በጣም አሪፍ። እስቲ አንድ ማስታውሰው ነገር አለ። አሁን ደግሞ ትዝ ከሚል ነገር እስቲ ልክ ስትጎረምስ እንደው ለመጀመሪያ ጊዜ መቼም ተፈጥሮ ነው እና ለመጀመሪያ ጊዜ ሴትና የወንድ ፍቅር የሚባል ነገር እንደው ወደ ሀሳብህ ሕፃን ሆነ ምንም አታስብም፣ እንትን ሆነ አታስብም። ግን እንደው ለመጀመሪያ ጊዜ ይህን ነገር አይን ውስጥ የገባችው ግንኙነት ተፈጥሮም ሊሆን ይችላል፣ አልተፈጠረም ሊሆን ይችላል፣ በደብዳቤም ሊሆን ይችላል። ያ ዘመኑ ምንድን ነው? ያዛ ጊዜ ሴትን እንደዚህ አይነት ነገር ማናገር በጣም ከባድ ነገር ነበርና እስቲ ስለሱ እንጫወት ጋሻብኝ። አዎ ማስታውሰው ይሄንን ከ5ኛ ክፍል በኋላ ነው። 5ኛ ክፍል እያለሁ ተስፋ ኮከብ እኔ አውቶግራፍ እሰራለሁ፣ ሃርሞኒካ እጫወታለሁ። በተለይ ሴት ልጆች አውቶግራፍ እንደሰራላቸው እኔ ጋ ይመጡ ነበር። በግቢ ውስጥ አባቴ በጣም ነው የሚያቀርበኝ። አንድ ክፍል ቤት ሰጥቶኝ ነበር እና ቅዳሜ ቤተክርስቲያን መልስ ከ5 ሰዓት ከ6 ሰዓት በኋላ እኔ ጋር ብዙ ሴቶች ይመጡ ነበር። 3-4 ሴት አይቀሩም። በቃ ይመጣሉ። ፎቶግራፍ፣ ይሄ የፍቅር ደብዳቤ፣ ግጥም የኔ ነው አይሉም። እስቲ ለመማር እንፈልጋለን ነው የሚሉት። ለከሌ ብሎ አይሉም። ለከሌ ጻፍልን አይደለም የሚሉት። እስቲ የፍቅር ደብዳቤ ጻፍልኝ። እንዴ ማብለት ጽፋለህ? አድራሻውን እሷ ትሙላ። አድራሻ ለከሌ ብላ እሷ ነች የምትሞላ። ለከሌ ለሴትም በሴትም አስመስለው የሚያጽፉኝ አሉ። ለሴት አስመስለው ያጽፋሉ። ያንን ገልብጠው ለወንድ ያደርጉታል። ግን አሁን የኔ ጥያቄ ለመጀመሪያ ጊዜ አንተ ልብ ውስጥ የገባችው ማነች? በዛ ሂደት ውስጥ እያለሁኝ ኮከብ የምትባል ኮከቤ ሰለሞን የምትባል ማውራት የፈለኩት ተማሪ ነበረች እና ሰፈሯም ወደ ሀደሬ ሰፈር ነበር። ተክለ ሃይማኖት ተስፋ ኮከብ ትምህርት ቤት ነው የተዋወቅነው። በተለይ እሷ እኔ ጧት ሰንደቅ ዓላማ በሃርሞኒካ ከሰቀልኩኝ በኋላ ሻይ ቤት አለ፣ የመምህራን ሻይ ክበብ አለ። እዛ ገብቼ የታዘዘልኝ ወተት አለ። ያንን 1 ኩባያ ወተት ትጠጣለሁኝ። ስጠጣ ትመጣለች እኔ ጋ። ግማሹን ለእሷ ሰጣት ነበር ስለምንቀራረብ። ሌላ ነገር የለንም። ከክፍል ከትምህርት ቤት ስወጣ መጀመሪያ ከሚመጡት እኔ ጋ እሷ ነች። ሌሎችም ተከትሎ ይመጣሉ። አንድ ክፍል አልነበራችሁም? የተለያየ ክፍል ነበር። ክፍላችሁ ይለያያል ማለት መጠኑ ነው ወይስ? እኔ 5ኛ ክፍል ነኝ፣ እሷም 5ኛ ክፍል ነች። ግን በኤቢሲ በሚለው ነው የምንለያየ ነበር። ልክ ስንወጣ መጀመሪያ በር ላይ የምትጠብቀኝ እሷ ነበረች። ከእሷ ቀጥሎ ሌሎችም ይመጡ ነበር። ከእሷ ጋር እንዳልከው ያኔ እኮ ወጣትም ልጅም እኮ ያፈቅራል ማለት ነው። ከልቡ በሌላ ነገር ሳይሆን የአይን ፍቅር ሳይሆን እንደዚህ አይቶም የሚሳሳላት የሚወዳት ሴት ትኖራለች። እውነት ነው። ከእናቱ ቀጥሎ ያው ተፈጥሯዊ ነው። ተፈጥሯዊ ነው ሂደት ነው። እና እንደዛ አቀራረቧን ስመለከት እኔም ወደዛ እየተሳብኩኝ መጥቼ ነበር። የበለጠ ያረጋገጥኩት ግን ቤት መምጣት ከጀመረች በኋላ ነው። እሷ ወደ ቤት ስትመጣ ሌሎች የሚመጡ ስለነበረ ጠይቃ መጣች። ሌሎች መጥተው ሲሄዱ እሷ እኔ ጋር ትቆይ ነበር። በዛ አንድ ሁለት ስንባባል ምንም አይነት ሌላ ግንኙነት አልነበረንም። በመካከል ሚኒስትሪ ተፈተነ፣ አለፈን ሁለታችን። እዛው ተስፋ ኮከብ 7ኛና 8ኛ ተጀመረ። 7ኛ ክፍል አብረን ነበር። እንግዲህ 2 ዓመት 3 ዓመት እያለ ሄደ ማለት ነው። እየሄደ በሂደት ሰፈር ፓርቲ ይደገሳል። ይዛ ሰዓት ምንም በተመለከተ ኤሌመንተሪ ስለሆነ አይደለም፣ የገናን አስመርኩዘን ወይ ደግሞ የፈተና ውጤት ከተሰማ በኋላ ተሰባስበን ፓርቲ እንደግስ ነበር። በተለይ የገና ክሪስማስ ኦልድ ኤርፖርት አካባቢ ቪላ ቤቶች አሉ ያልተከራዩ። እነዛን ቤቶች ከዘበኛ ጋር ተነጋግረን ለ2 ቀን እንከራይ ነበር። ምን ያህል ብር በዛ ዘመን? 10 ብር የምንከራይ ለዘበኛው ነው የምንከራይ። ባዶ ቤት ነው? ባዶ ቤት ነው። እሺ ክፍሎች አሉት፣ በሙሉ ባዶ ነው። የዛ ጊዜ ቪላ ቤቶች ሳሎናቸው ሰፋፊ ነው። ሳሎኑ ነው የምትጠቀሙት? የምንጠቀመው እኛ ሳሎንና ሽንት ቤት፣ መጸዳጃ ቤት ነው የምንጠቀመው። እዛ ቦታ ላይ ስንጀምር
ተቆጣጣሪ ያለን ተለቅ ያለን በእድሜ እንቆጣጠር ነበር። ሌላ አይነት ጠላ በማንቆርቆሪያ በሻይ ማንቆርቆሪያ ይዞ የሚመጡ ሴቶች ነበሩ። ቪኖ ከግሮሰሪ ይገዛል። ፓንች ይደረጋል። እሱ ይጨመራል በባልዲ ውስጥ። እንደገና ደግሞ ለስላሳ ይጨመርበታል። ከተወሰነ ኩባያ በላይ ለማንም አይሰጥም ነበር። ያኔ ሸክላ ማጫወቻ ነበር። እሱን ተውሰን ነው የምናመጣ የነበረው። የእኛ ጋር እኔ ቤት ሪል ቴፕ ነበረ፣ ሶኒ የሚባል እሱን አመጣ ነበር። አባቴ የፈለኩትን ነገር ይዤ በወጣ ከቤት አይከለክለኝም። ችግር አልነበረም። ሽጉጡ ነው ወስድ ነበር አባቴ። 3 ሽጉጥ ገደማ ነበረው። የአባቴ ሽጉጥ ይዤ ወጣ ነበር። ሽጉጥ መያዜ ማንም አያውቅም ነበር የዛ ሰዓት። ያ ቅድም ሳልገልጽልህ ያለፍኩ ግሩፕ ላይ ነገሮች እየከረሩ የመጡት መጨረሻ ላይ በዛ ምክንያት ነው። እና እዛ ፓርቲውን ደግሰን ማደር የለም። የቀን ፓርቲ ነው። የቀን ፓርቲ ነው። ዴይ ፓርቲ ነው። እንደ ቤተሰብም ለሴቶቹ አይፈቅዱም። ወንዶቹ ቢፈቀድልን ግን እዚች ጋር አሁን ያለው ፓርቲ ላይ አለ ምንም አይነት ግንኙነቶች አሉ፣ ሴታዊ ግንኙነቶች አሉ። ያኔ ብቻ አልነበረው የእናንተ ጊዜ? የእኛ ጊዜ ባልሳሳት በጣም የሚቀራረቡ ጓደኛሞች ወንድና ሴት ካሉ ምናልባት ወጥተው ውጭ ይሳሳሙ ይሆናል። ከዚህ የዘለለ ግን ሌላ ነገር የለም። እኔም ያደረግኩት ነገር ስለ ሴቶቹ ናቸው ፈቃደኛ ያልሆኑት ወንዱ ነው። እስቲ እዚህ ጋር እንደው ግልጽ የባህሉ ተጽዕኖ ነው፣ ግብረ ገብነቱ። እንዴት ሆኜ ነው የምገባው ቤት የሚባል ነገር አለ። አንተም ደግሞ እንደው ይህን ያህል ማቹርድ ባንሆንም የሰውን ሰው ዝም ብለን አጉል ነገር ውስጥ መክተት አትፈልግም። ነገ አብረን የሚባል ስሜቱ ስለነበር እስቲ እና ተኮከቤ ጋር ታዲያ እንዴት ነበረ ታዲያ የነበረው ነገር? አዎ 8ኛን ክፍል ሚኒስትሪ አብረን የወሰድነው አለፈን። ሎል መኮንን ተመደብን። እዛ ቦታ ላይ ያለን የተክለ ሃይማኖት ነው ሰፈሯ። ሀደሬ ናቸው። በነገራችን ሀደሬዎች ናቸው። ኦኬ። ሙስሊም ነች ማለት ነው? ሙስሊሞች ናቸው። ልክ ገና ከመድረሱ በፊት ወደ ውጭ ሀገር ሄደች። ወዴት? ወደ አረብ ሀገር ሄደች። ቤተሰብ ነው የወሰዳት። ያን ግን በኃይለሥላሴ ጊዜ ነው የምልህ። ሀደሬዎቹ ሀረር ቤተሰቦች አሏቸው፣ እዚህም ደግሞ ነበሯቸው እና በሌላ ነገር ሳይሆን በቤተሰብ ነው የሄደችው። ተንቀሳቀሰች። በዛ ተለያየ። የሚገርም ነው። ከዛ በኋላ እንደው የመገናኘት የህይወት አጋጣሚ ምንም ነገር የለም። አሁን ምን ላይ እንዳለች ምንም የምታስታውሰው የለም። እንደው በዚህ አጋጣሚ ካለች እስኪ ሀይ በላት። ኮከብዬ እንዴት ነሽ? ምናልባት እንግዲህ ያለችበት ቦታ ላይ የምትሰማ ከሆነ ደግሞ ያውቁኛል። ሁሉም ሃርሞኒካ እንደምጫወት አውቶግራፍ እንደምሰራ ታውቃለች። የምንለያይ ነገር አይመስላትም ነበር። በድንገት ነው አስገድደው ያስቀሯት እና የሄደችው። ግን እንደው ፍቅርን የመግለጽ ነገር እንደው ስሜት ነበረው ነበረ። እየተደራረስን ነበር እዛ ደረጃ ላይ ግን እየተጠባበቅን ነበር። በጣም ነበር መወዳት። እሷም ከኔ መለየት አትፈልግም ነበር። እንደውም ብታምንም ባታምንም ወዳጅ፣ እውነቴን ነው የምነግርህ፣ ከአንድም 2-3 ጊዜ እኔ ቤት አድራለች። አብረን አድረናል። የሚገርም ነው። ምንም አይነት ሌላ ነገር ግንኙነት አልነበረም። የት እየሄድኩ ነው ብላ ነው የምታድረው እናንተ ጋር? እንግዲህ ምክንያት ይኖራታል። አክስቶቿ ይኖራሉ፣ ትናገራለች። እዚህ ወደ ቡልጋሪያ አካባቢ አንድ አክስት እንደነበረቻት ትነግረኝ ነበር። ጓደኞቿ ጋርም መሄድ ይፈቅዱላት ነበር። ተጽዕኖ አልነበረባትም የቤት ውስጥ። እንደው ግን እዚች ጋር ላይ ያዝ እና የሃይማኖቱ ነገር የዛን ጊዜ ብዙ ችግር የለውም። ምንም ችግር የለውም። አንተ ኦርቶዶክስ ነህ፣ እሷ ሙስሊም ናት። ምንም ችግር አልፈጠረብንም። እሷም ይህንን አላሰበችም። እኔ ጠዋት ቤተክርስቲያን ቆይቼ ስመጣ ቀድማ ሁሉ ቤት የምጠብቀኝ ጊዜ ነበር። ስለዛ ነገር አንስተን አናውቅም። እናንተ ጋር የተሰራውን ትበላለች፣ ችግር የለባትም። ምንም ነገር። የሚገርም ዘመን ነበረ። እስቲ ቆይ ልመጣ ነው አይ አይደለም ልመጣ ነው። እስቲ እሺ ጋሻቤ የኮከቤን እንግዲህ እዚህ ጋር ሀይ በላት እስቲ ኮከብዬን
ባለችበት ቦታ ሰላምን፣ ፍቅርን፣ ጸጋና በረከትን፣ ረድኤት፣ እድሜንም ጤና ይስጣት ነው ብለው። በጣም ጥሩ። እንግዲህ ኮከብዬ የሰማሽ ነኝ ፕሮግራም እንግዲህ በህይወት ካለሽ ያየሽ ነው። ጋሽ አቤ እንግዲህ እንዳማረበት አለ ሀይ ያለሽ ነው። እስቲ ቅድም ያልከኝ የአውቶግራፍ ነገር አለና የኛው ትውልድ ፈጽሞ አያውቀውም እና በእርግጥ ምንድነው አሁን ዲያሪ የሚባል ነገሮች መጥቷል። ከዛ ጋር የሚገናኝ ነገር አለው ወይስ አውቶግራፍ የሚለይ ነገር አለው? እስቲችን በተና አድርገህ ለተመልካቾች። ሁለቱንም ያካተተ ነው። ዲያሪያም አለው ማስታወሻ፣ ትዝታንም ያካተታል ዲያሪው ማለት ነው። አውቶግራፍ ማለት ፍቅርንም ሐዘንም ደስታንም የሚገልጽ ነው። የተለያዩ ጥቅሶች አሉ። አውቶግራፍ ማለት እንዴት ነው የሚሰራው? በቃ ባለመስመርም ልክ ይሁን በልሙጥ ልኩም ይሁን የልብ ቅርጽ ያለበት አበባ ነገር ያለበት ሌላም የተለያዩ ጌጣጌጦች አሉ። አበቦች ሲሰሩ ቅጠሎቹ በተለያየ ከለር ነው የሚሰራው። ጥቅሶቹም ደግሞ መልእክት ያላቸው ናቸው። እምነትንም የሚመለከት ይኖራል፣ ፍቅርን ማንጸባረቂያ፣ እንደገና ደግሞ የማህበራዊ ኑሮንም የሚመለከት አለ። ስለ መውደድ ብዙ ጊዜ አውቶግራፍ በስዕል የተደገፈ የፈረንጅ ፊልም ወረቀቶች አሉ የአክተሮች፣ እነሱ ይከረከማሉ፣ ደብተሩ ላይ ይለጠፋል፣ ይለጠፋል። ያንን በተመለከተ ልክ እንደ የዛ ጊዜ ባይኖርም ይሄ አካፑልኮ አይነት ፍቅር ያላቸው የህንድ ፊልሞች ለምሳሌ የዛ ጊዜ ወቅት የሚባል ፊልም ነበረ የጃፓን። አሁን እዛ ላይ ወንድና ሴት ያላቸው የፍቅር ሁኔታ ባህር ዳርቻ ላይ እንዴት እንደሚዝናኑ የዛን ፊልም ፎቶ ፈልገው አምጥተው ቆርጠው አውቶግራፉ ላይ ይለጠፋል። ያንን የነሱን ፍቅር የሚያንጸባረቅ የሚፈልጉበትን ጽሑፍ ደግሞ ከስሩ ይጻፋል። አውቶግራፍ ማለት በከፊል ይሄንን ነው የሚመስለው። እነሱ የሚፈልጉትን ማለት ስዕሎችን ይዘው ይመጣሉ። ወይ ኢማጂን የሚያደርጉትን ወንድ ወይም የሚያስቡትን ወይም በህይወት ያለውን ወንድ በቃ ያን ነገር ፍቅሩን እዛ ጋር ግጥም ነው የምትጽፉት? ምንድን ነው? ግጥምም አለ፣ አብዛኛው ግጥም ነው እና ደብዳቤም አለ። ከአሳልፉበት ጊዜ ጀምሮ እስከ ዘለቁበት ድረስ ያለውን እና ወደፊት ምን መሆን እንዳለበት ሁሉ አስበው ግንዛቤውን ራፍ ጽፈው የሚመጡልሃል። ያንን ተመልከተ ደግሞ አንተ ከስዕሉ ጋር አዛምደህ በግጥም ትቀይረዋለህ፣ ትሰራና ትሰጣቸው። ስነ ጽሁፍ ጎበዝ ነህ? ግጥም ጽፍ ነበር? እኔ እንደውም ሰፈር እንደሰማሁት ከሆነ አባትህ ነፍሳቸውን ይማርና ይሄ ነገር አቤ በገንዘብ ነው የምትሰራው ወይስ በባዶ ነው ብሎ ጠይቀው ነበር ይባላል። ለምን በጣም ብዙ ተማሪዎች እናንተ ቤት ይመጡ እንደነበር ሰምቻለሁ። ስለሱ እንጫወት እስኪ። ቅድም ገልጬልሃለሁ። አንድ ክፍል ቤት ከጓሮ በኩል አንድ ሰርቪስ ቤት ተሰጥቶኝ ነበረ፣ ጽድት ያለች እና 3:30 የሚሆን በራሴ ጊዜ በደንብ ዲኮሬት አድርጊያት ነበር። ከስራዬ ጋር በሚሄድ መልኩ መደብ አለው፣ መኝታ የለም፣ መደብ ነው ያለው። ጠረጴዛ አለ የምሰራበት፣ እላዩ ላይ መስታወት አለ፣ ትልቅ መስታወት የምጽፍበት። ጥቅስ በጥቅስ ነው እራሱ። ኮርኒሴ ሰማያዊ ላስቲክ ነው፣ ዩኒቨርስ ነበር። ልክ ሰማይን የሚወክሉ 9 ፕላኔት የሚወክል ከዋክብቶችን በዚህ በሲልክ ጋራ ወረቀት ሲልቨሩ የለም በሱ የተሰራ ነበር እና እነ ሀብቴ ነፍሱን ይማረው ሀብቴ ምትኩ ከደረጀ ጋር ቤት ሁሉ መጥተው ይመለከቱኝ ነበር። የዛ ሰዓት በተለይ ሀብቴ ልጅ ነው እሱ፣ እኛ ተለቅ ያለንን እዛ ስለነበር ይመጡና አንዳንድ ነገሮችን እንነጋገር ነበር እና በዛ መልኩ ነበር ሰራ ነበር። ይመጣሉ ሴቶች፣ ብዙ ደግሞ የሚመጡ ሴቶች ናቸው። ልክ አባቴ ከእናቴ ጋር ጥላቻ ኖሮኝ አይደለም። እናቴ እኔን በምንም መልኩ መጥፎ ነገር መናገር አትፈልግም። የማደርገውን ነገር ስለምታውቅ፣ አባቴ ደግሞ በምንም መልኩ እኔን ማንም ሰው እንዲናገረኝ አይፈልግም። የሚሄድበት ቦታ ላይ ሁሉ በረፍት ጊዜ ከትምህርት ቤት ማታ 11 ሰዓት ምናምን ከስራው ሲወጣ እሱ ጠዋት ሲወጣ ሽጉጥና ባትሪ ይዞ ካልሄደ ሽጉጥና ባትሪውን ይዤ መጠጥ ቤት ይዤለት የሚሄደው እኔ ነበር። እዛ ሄዳለሁኝ።
አንድ ወይዘሮ ማሚት የሚባሉ ጠጅ ቤት አለ። እሳቸው መኝታ ቤት ገብቼ ነው ሽጉጡና ባትሪውን የማስቀምጠው። ከዛ ወጥቼ ማምጣቴ ስነገር ሆና ቁጭ በል ነው የሚለኝ አጠገቤ። የዛ ሰዓት አሁን ሳንዶች እምቦቲቶ ነበር የሚባለው። እምቦቲቶ ማለት ድንችና ዳቦ ነው ወይስ ኖ በስጋ በስጋ? እምቦቲቶ ዓርብና ሮብ ካልሆነ እምቦቲቶ ነው የሚባለው። 15 ሳንቲም ነው ቅቤው እንደዚህ እየተንጠባጠበበት ይታዘዝልኛል። ያንን እበላለሁ። እሱ የጀመረውን ጠጅ ይሰጠኛል። ጠጣ ይለኛል። ጠጣለሁኝ። ስሙኒ ይሰጠኛል። እሱ የሚወጣበትን ሰዓት አውቃለሁ። እኔ ወደ ጓደኞቼ ጋር ሻይ ቤት እሄዳለሁ። ለጓደኞቼ አንድ በራድ በ15 ሳንቲም አዛለሁ። 5 ሆነን ጠጥተን ሰዓቷን ስለማቅ እሄዳለሁኝ። አብሬ ከአባቴ ጋር እበላለሁ። ለዛ ነው ያሳለፍነው። በጣም ጣፋጭ ነው። እስቲ ጋሽ አቤ ደግሞ አሁን ወደ ምን ጓር እንምጣ መሰለህ? እስቲ ሃርሞኒካ በጣም ትጫወት ነበርና በዛ ሰዓት እንግዲህ ሃርሞኒካ የሚጫወት ሰው የጥምቀቱ ዳመራው እንደው እንዴት ነበረ? አሁን ይህን ነገር ስትነግረኝ ምን ኢማጂን እያደረኩ መሰለ፣ ምን እያሰብኩ መሰለ? በጣም በአሁኑ ቋንቋ ሌላ ነገር ነው የሚባለው። በዛን ጊዜ አተራማሽ የሚባል አይነት እንደው ሴታማ ላይ የሚባል አይነት ነገር እንዴት ነበረ? እስቲ ነገረኝ። ለምን ሃርሞኒካ ስለምትጫወት ብዙ ጊዜ ሴቶች ይጠጓዋል እና እሷን ነገር እስቲ እንጫወት። መልካም። እኔ ትምህርት ቤት ውስጥ እኔ በግሌ ነው የጀመርኩት ሰፈር ውስጥ ሃርሞኒካ። በኋላ የእጅ ስራ አስተማሪያችን መምህር ግርማ የሚባሉ ነበሩ። የመዝሙር ጊዜ መዝሙር ሲጫወት ሰምተዋል። ቀጥሎ ያለ ክፍል ውስጥ ነው ያሉት። ክፍልኛ ገና አስተማሪ አልገባም ነበር። ያንን ሰምተው መጥተው ማን ነው ሃርሞኒካ የሚጫወት ሲሉ ፈርቼ ነበር፣ ግን እኔ ነኝ አልኩኝ። ና ብለው ይዘውኝ ሄዱ ቢሯቸው። በደንብ ትጫወታለህ ሰምቻለሁኝ፣ ሱዳንኛም ምንም ስትጫወት ሰምቻለሁኝ። እና ለምን ተጣማጅ አርበኛና ደሙን ያፈሰሰ የሰንደቅ ዓላማውን ለምን አታጠናም አሉኝ። እሺ አልኳቸው። አጥና ተባልኩኝ፣ አጠናሁ። እሳቸው በነገሩኝ በሳምንቱ ጠዋት ጀምሮ ጠዋት ተጣማጅ አርበኛ፣ ማታ ደሙን ያፈሰሰ፣ በሃርሞኒካ በስፒከር ተማሪውም ይዘምራል፣ እኔም በሃርሞኒካ እጫወት ነበር። እና ከዛ ውጭ ጥምቀት ሰፈር አካባቢ ከቤት ነው መጥተው አጀበውኝ ይዘውኝ የሚሄዱት። ያኔ መዘነጥ ነበር። ተማሪ ሆኜም ዩኒፎርም አለን። ከትምህርት ቀን ውጭ ሙሉ ልብስ ነበረ። ካኪም ቴትሮንም እያሰፋልኝ ነበር አባቴ። ዳርማር ጫማ ነበረ የሚገዛልኝ። ይዘውኝ ይሄዳሉ። ያው በግሩፕ ተሰብስበን እንጫወታለን። የነ ሲሳይን ቀበጠባጣ ወጣትን፣ የሱዳን መሺናን፣ የነ መሐመድ ወርዲን፣ የነ ሰይድ ከሊፋን እንጫወት ነበር። የህንድ ማዘር ኢንዲያን ለምሳሌ የሱን ወቅት ላይ ላቪን ቶኪዮን ሳዮናራ የሚባል እሱን ሁሉ እጫወት ነበር። በተለይ ጥምቀት ቦታ ግን እሱ ተወዳጅ ነው። ከዛ ውጭ ማን ነበረ የታምራት ሞላን መሞት ባይኖርም የሚል እሱን አልፎ አልፎ ለዳንስ የሚመቹትን የቀበጥባጣ ወጣትን ጋሽ አቤ እሷን ካነሳልኝ እቺ ነገር ማን የፈጠራት? እንትን ላይ እኮ ነው ከምን ላይ የመጣ ነው? እኔ ሲባል ነው የሰማሁት። ግን የሲሳይ ላይ የቀበጥባጣ ወጣት ላይ መካከል ላይ በቤዝ ጊታር ብቻ የሆነች ድምፅ አለች። ከዛ የተወሰደ ነው እንጂ የዚህ ነው የምትለው ነገር አለ። እሺ አሁን ያልመለስክልኝ እንዴት ነበረ? ሴቶቹ እንዴት ነበር የምታስተናግዳቸው? እንዴት ነበረስ? እንደው በሚባለው ልክ ነበርክ? አሁን ቅድም ያልኩትን የተጠቀምኩትን ነገር እንደው ጠባሽ የሚባለው ነበርክ ወይስ እንዴት ነበረ? እዛ ላይ እንኳን ቁጥብ ነኝ እኔ፣ ጉልበተኛ ነኝ። በዚያ ላይ ተደባዳቢ ጋር ስለነበረ የሚመለከቱኝ አክብሮትም ጭምር ነው። እንደውም ወንድ ጓደኞቼ እንዴት ነው አቤ እችን ምናምን ነገር ሲሉኝ ያዝ ነበር የሚለው። እኔ ጋር ስለሚመጡ የእኔ ይመስላቸዋል። እችን ፈልጌ ቀጥል ነበር የሚለው እና ከዛ ወዲህ እኛ ነገርኩ፣ ቅድም እኮ አጫወትኩ፣ ግብረ ገብነቱ አለ። ለአንድ ቀን ጨዋታ ለአንድ ቀን ደስታ ብለህ
ሌላ ነገር ውስጥ አትሄድም። ግን አለ የሆነ ነገር ላይ ትገናኛለህ፣ የሆነ ነገር እንጆይ ታደርጋለህ፣ ትለያያለህ። በቋሚነት አትሄድበትም። መካከል ላይ ደግሞ ያው ቅድም እንደነገርኩ ነገሮች ሲፈጠር አልገፋውበትም። ግን እዚህ ጋር አርሞኒካውን እየተጫወትክ የኪነ ጥበብ የሆነ ስሜት ነገር ነበረ ማለት ነው። እንዴት ወደ ሙዚቃው የመግባት ነገር አንተና አንደኛ ሰፈርህ ጦር ኃይሎች ነው፣ ጦር ሙዚቀኛ ነበረ። እንዴት ያ ነገር አልሳበህም? ወደዛ እያዘገቡኝ ነበረ። እኔ ግጥሞችን ጋዜጣ ገና ትምህርት ቤት ትንሽ እያለሁኝ አባቴ ወራዊ ጋዜጣ ደንበኛ ነበር። ወታደርና ለመሆን ፖሊስና እርምጃውን አዲስ ዘመንን የወር የሶስት ወር እየከፈለ ቤት ይመጣ ነበር። አነበ ነበር። ሙዚቀኞችን ጋር እንሄዳለን። ማርሽ ባንዱ ሲጫወት ምን ሲል እንመለከታለን። እዚህ መጨረሻ ላይ እንደነገርኩ ወደ ሉል መኮንን ከሄድን በኋላ ያ 9ኛ ክፍል አጋማሽ ላይ ነው ረብሻ ተነሳ እና አንድ ሰው ተጎዳ። ሌላው መግለጽ ባያስፈልግ እዛ ቦታ ላይ ደግሞ ዋናው እኔ ነበርኩኝ። ዋናው ተዋናይ አንተ እኔ ነበርኩኝ። ኦኬ። እና ለአባቴም አልነገርኩትም። ቀጥታ ዝም ብዬ ብዙ ጊዜ ገንዘብ ይኖረኛል ኪሴ ቢያንስ ከ10 እስከ 20 ብር ይዝ ነበር። የዛ ሰዓት ብዙ ነው። ከኪሴ ገንዘብ አይጠፋም። 1000 ብር በለው በቃ እንዴ አምጥተው የሚሰጡኝም ሴቶች ነበሩ። በቃ ግን በማክበር ነው እንጂ በማክበር ነው፣ በምንም ነገር አይደለም። እና አሁን ሳስብ እንደው መግለጽ ባያስፈልግ እዚህ ላይ ሰው ከተጎዳ በኋላ እንደምፈለግ አውቃለሁ። እኔ እዛ ቦታ ላይ ተያዝኩኝ ማለት ደግሞ ሌሎቹን መያዛቸው ሁኔታዎችን ለማርገብ ብቻ ተነስቼ ወደ አክስቴ ጋር ወደ ሆለታ ሄድኩኝ። እሺ። ያኔ የቤት ስልክ ነው ያለው፣ የጎረቤት አክስቴ ደውላ ነገረች። ቤት እዛው በሳምንቱ ሁኔታውን ያስተካክላሉ አላታቴ። በሳምንቱ ወታደር መልመላ ተጀመረ። ሆለታ ተቀጠርኩኝ። ወደ ፍቼ ሄድኩኝ። በ3 ቀን አለቀ ምርመራ። ቤላ ኃይለ ሥላሴ ነበር ከሆለታ መተን ቤላ ኃይለ ሥላሴ ጨረስን። መጣን ቀጥታ ወደ ፍቼ ገባሁ። ፍቼ ድረስ መጥቶ ነበር አባቴ። ለቀውጣ? አዎ ነገርኩት። እኔ ከዚህ በኋላ ከዚህ ቦታ ላይ አልወጣም። በምንም መልኩ ከወጣሁኝ ራሴን ነው የማጠፋው። እዛ ቦታ ላይ ተመልሼ መሄድ ስለማልፈልግ። አጋጣሚ የተጎዳው ሰው ደግሞ በጣም በቅርብ የማውቀው ሰው ነበር። ለሰው ተደርቦ መጥቶ ነው ያልገባም አልኩኝ። እዛው ቀጠልኩኝ። እዛው ሰልጥኜ እዛው አሰልጣኝ ሆንኩ። እንደው ታዲያ እንደው ኪነ ጥበቡ ጦር ሰራዊት ለጦር ሰራዊት ነው። የክፍል ቅያሬ መጠየቅ አላሰብክም? በዘመኑ አላሰብኩም። የዛ ሰዓት እዛው ሰልጥኜ እንደጨረስኩኝ አሰልጣኝ ሆኜ ተመደብኩኝ እዛው ፍቼ። ኦኬ። ከዛ ለውጡ መጣ። ኦኬ። እዛ ያለው ነው መጣ። እሺ። አሁን በቃ አዲስ ስርዓት ነው እየመጣ ያለው። ወደምትፈልገው ቦታ ላይ በምትፈልገው ጊዜ መንቀሳቀስ አትችልም። የምትመደበው ቦታ ላይ መሄድ ብቻ ነው። በትምህርታችን ትንሽ ከፍ ያለን አብዛኛው እዛ ተቀጥሮ የነበሩት ከ6ኛ ክፍል በታች ነበሩ። የተወሰነን ወደ 20 ምናምን ገደማ ነበር። ከ8ኛ በላይ ነበር። ቀጥታ እንደ ለውጥ ሐዋርያን የቆጠረው ነኝ። ወደ ነገሌ ቦረና ተመድቤ ሄድኩኝ። እዛም ለአሰልጣኝነት ነው የሄድኩት። ምን ነበር የምታሰለጥነው? ወታደራዊ ስልትና ታክቲክ። ኦኬ። ስልትና ታክቲክ። ራስን መከላከል ማድረግ ነበረ? ከሸቤ አልነበረኝም የዛ ሰዓት። እስከ መጨረሻው አልነበረም? አልነበረኝ። በተራ ወታደርነት? እስቲ የጦር ሰራዊት ህይወት ምን ያህል ጊዜ ገፋህበት? የጦር ሰራዊት ህይወቴን ከነገሌ ቦረና በኋላ ቀጥታ ወደ አዲስ አበባ ተቀየርኩ። መጣሁኝ። ሆለታ እንደገና ተመደብኩኝ። አሰልጣኝነት ኢትዮ ጀርመን የሚባልና ሙልጌታ ቡሊ ኢትዮ ናኮ የሚባል ሰልጣኞች ገብተው ነበር። እነሱን ማሰልጠን ጀመርኩኝ። እዛ እያሰለጠንኩኝ እያለሁኝ እንደገና ደግሞ 9 ወር እንደጨረስኩኝ ደብረ ዘይት ለማሰልጠን ተላኩኝ። እዛም እንደዚሁ ወደ ዓመት ከ2 ወር ቆየሁኝ አሰልጣኝ ሆኜ ወታደራዊ ትምህርት። ያንን እንደጨረስኩኝ ተመልሼ አዲስ አበባ መጣሁኝ። አዲስ አበባ እያለሁኝ አሁን እንደገና መሳሪያ ግምጃ ቤት ሪሚ ነው የሚባለው፣ እዛ ተመደብኩኝ። የመጀመሪያው
ራሽያ ሾፓን የሚባል አለ አይፋ መኪና ላይ የተገጠመ ያንን ኮርስ ለ3 ወር ውሰድ ተባልኩኝ። ወሰድኩኝ። ያንን እንደጨረስኩኝ የኤርትራ ሁኔታ እየተባባሰ መጥቶ ነበር። ልክ 73 አጋማሽ ላይ ለቀቆቀር ጥሪ ኤርትራ ሄድኩኝ። እዛም ሄጄ ደግሞ አሰልጣኝ ነበርኩኝ። ለተራራው ክፍለ ጦር ትግራይ ውስጥ ነበር ያለው። የእነሱ ማሟያ ተብሎ ኤርትራ አዲጓደድ የሚባል ቦታ ላይ አመት ከ2 ወር አሰልጣኝ እየተቀመጥኩኝ ከዛ እንደገና ወደ አዲስ አበባ እኔ መስመር ውጊያ አልገባው። ከዛ እንደገና ወደ አዲስ አበባ ተቀየርኩና መጣሁ። በመጣሁ በሁለተኛው ወር ከዳሁ፣ ጠፋሁ ከስራዬ። ወደ በበቃ ቡና ፕሮጀክት ሄድኩኝ። በሳይት ኃላፊነት ሰዎች ነበሩ እና ከነሱ ጋር ተገናኝቼ ሄድኩኝ። እዛ 9 ወር ምናምን ቆይቼ ስመለስ ሚሊተር ፖሊሶች ያዙኝ ከጂ ስለሆንኩኝ። ወታደር ፖሊስ 2 ቀን አደርኩኝ። አባቴም እዛ ከዛ ነው ጡረታ ያወጣው። የዛ ጊዜ ሰዎች ነበሩ። ህግ አገልግሎት ክፍል ቀረብኩኝ። ለምንድን ነው የገዳኸው አሉኝ። እንደዚህ መማር እፈልግ ነበረ፣ መማር አልቻልኩም እና አሁን ምንድን ነው የምትፈልገው? መማር ነው የምፈልገው። ያቆምኩት ከ9ኛ ክፍል ነው ያቆምኩት። በቃ ትማራለህ፣ አዲስ አበባ ኮሚሳሪያት ልደታ አውራጃ ትመደባለህ በሲቪል ተባልኩኝ። በቃ ተመደብኩኝ። ስለዚህ ማዕረጉን መጠበቅም አልጠበቅም ጀስት በቃ እያለ ወደ ሲቪል ተዛወርኩ። ለዛው ልደታ አውራጃ ኢህአዴግ እስከገባ እስከ 83 ድረስ ያውም የዛው ልደታ አውራጃ ኮሚሳሪያት ምክትል ኃላፊ ሆኜ ነው ስሰራ ነበር። በጣም ጥሩ። እስቲ ጋሽ አቤ ወደ ትዳር ሁኔታ ልግባ። እስቲ ዳላ አልመልስ። ያው እንግዲህ ጦር ሰራዊት ቤት ስለ ትዳር አታስብም። ሁኔታውም ለእኔ እንኳን የተመቻቸልኝ ነገር ነበረ፣ ሀሳቤ ግን ውስጥ አልነበረም። ሳላውቀው ሳላስበው ግን ነገሌ ቦረና እድገት በህብረት ዘማች የነበረች አንድ ልጅ ጋር ያው የሆነ ግንኙነት ነበረ። እንዳረገዘች እንደወለደች አውቃለሁኝ። ከቤተሰቦቿ ጋር ነበረች። ጓደኞቼን ልክ ሰላም ፈጠርን። እኔ ስዛወር አብረን እንምጣ ብል ፈቃደኛ አልሆነችም። በዛ ምክንያት ቀረ፣ ተለያየን። እሺ። እና ያ ማለት እኩያ ልጄ ማለት ነው። እኩያ ልጅ ነው አሁንም አለ? አዎ፣ ጅማ ዶክተር ነው፣ መምህር ነው። ዋው። እሺ። ከዛ በኋላ እዚህ የኢህአዴግ ስርዓት ከገባ በኋላ 83 መጨረሻ ሰራዊቱ ሲበተን ያም ተበተን ከኮሚሳሪያት እስከ 85 መጨረሻ 86 መግቢያ ድረስ ዝም ብዬ ወላጆች ጋር የተቀመጥኩት ቤተሰብ ቤት አለ አሁንም ያለሁበት ማለት ነው። እዛ እያለሁኝ የቺ የስነ ጽሁፍ ጉዳይ ስለነበረች አንዳንድ ነገሮችን እሰራ ነበረ። የመጀመሪያው ነፃ ፕሬስ ሲጀመር ሞገድ ጋዜጣ ሲጀመር የሞገድ ጋዜጣ አዘጋጅ ነበርኩኝ። ኤዲቲንግ ነው የምሰራው። ትንሽ ኮሬክሽን እና በነገራችን ላይ ቅድም ያልጠቀስኩት ኮሚሳሪያት ሆኜ እየተማርኩኝ ማትሪክ ወስጄ 12+2 ዲፕሎማ ወስጃለሁ። ዲፕሎማ ወስጃለሁ። 2 ዲፕሎማ ነው የወሰድኩት። አንድ በመደበኛ ነው፣ 2 በሊትሬቸር በስነ ጽሁፍ ነው። ኦኬ። እና ያ ነገር አግዞኝ እዛ አዘጋጅ ሆኜ እሰራ ነበር እስከ ኢትዮ ኤርትራ ጦርነት መጨረሻ ድረስ። ከዛ በኋላ ነገሮች ተቀየሩ። 94 መጨረሻ አካባቢ ጓደኛ አገኘሁኝ። ወደ ትዳሩ ስላልከኝ ነው፣ ሌላው ነገር ይቀር። እሺ። ሌላ ብዙ ህይወት ታልፏል፣ እግዚአብሔር ይመስገን። ከታወቅን በኋላ ከ95 መጨረሻ ጀምሮ አብረን መኖር ጀመርን ከባለቤቴ ጋር። ሞቢል ጦር ኃይሎች ጀርባ አሁን ስላሴ ቤተክርስቲያን እንባላለን። እዛ ከእሷ ጋር መኖር ጀመርኩኝ። እግዚአብሔር አልፈቀደም፣ ልጅ አልወለድንም። የእሷ ልጅ ነበራት፣ የ2 ዓመት ልጅ ነበራት ስንገናኝ። የእሷን የወንድሞች ልጆችም እሷንም ወንድሞቿንም አሳድጊያለሁ። መጨረሻ 2013 ባለቤቴ በድንገተኛ አደጋ አረፈች። ከዛ በኋላ በቃ ያንን ቦታ ትቼ
ወደዚህ ወደ ነበርክበት ወደ ሚስቱ መጥተህ እየኖርክ ነው? እየኖርኩኝ ነው። አሁን ከኔ ጋርም የወንድሞቼ ልጆች አሉ፣ የእህቶቼ ልጆች አሉ፣ ብዙዎች በቃ ግቢ ውስጥ በቃ አብረን ነው የምኖረው ከነሱ ጋር። በጣም ጥሩ። እስቲ ጋሽ አቤ በዚህ ውስጥ ላይፍ ውስጥ አሁን ከነገርከኝ ጨዋታዎች ውስጥ ማለት ነው እና ያው ጦር ሰራዊት ቤት በነበርከው እስቲ አንተ በስራ ህይወት ስትገባ በአንተ ህይወት ውስጥ ደግሞ በአንተ ስር ያለፍ ማለት ያሳለመ የረዳው ህይወት ከፍዬለታለሁ የምትለው ሰው እስቲ ታጫውተኛለህ? በነገራችን ላይ በእንደዚያ ቤተሰብ ውስጥ ምንም አይነት ችግር አልነበረም። ሁሉም ነገር በቤተሰብ ደረጃ የነበረ ስለነበረ የተለየ ችግር አልነበረም። ትንሽ የማስታውሰው ነገር ቢኖር ደግሞም የአቅሜን ያህል አድርጌያለሁ ምለውና ያሳዘነኝ የነበረው የአክስቴ ልጅ ነበረች እና አረብ ሀገር ሄዳ መታ የነበራትን ቅርስ ሁሉ አታ ነበር ስትል ደግሞ ቤተሰቦቿ ናቸው እንደዚያ ያደረጓት፣ የውጭ ሰው አይደለም። ባዶ አደረጓት። ስትመጣ ብዙ ነገር ጠብቃ ነበር፣ ምንም ነገር አላገኘችም። በዛ ምክንያት ትንሽ አሟት ተብሎ ነበረ። እኔ እህቴ ነች የሶስተኛ ታናሽ ነች የነገረችኝ። በእሱ አማካኝነት አምጥተናት ቤት ትሬት ያደረግናት በብዙ ጸበል ቦታ ሁሉ ምኑ ቤተሰቦቿ ሊመለከቷት አልፈለጉም። የምትናገረው በጤነኝነት አድርገው ይመለከቷትም ነበር። ያ ነገር ትንሽ እንደው የሚያሳዝነኝ ነገር ያ ነው። በቤተሰብህ ለፍተህ ጥረህ ያገኘውን ነገር ተቀምጦልኛል ብለህ ስትመጣ ስታጣ የሚሰማህ ነገር ምን ያህል እንደሆነ እንግዲህ እኔ እንጃ። በእሷ ነው ያየሁት በቃ። እና እሷን አቅማችን በፈቀደ ረድተናል። በተረፈ ሌላ ነገር የለም። እስቲ አሁን እንደ መጠቅለያ አንድ ነገር ምን አለ መሰለህ፣ አሁን የአረብ ሀገሩን ጠቀስ አድርገዋል እና ብዙ ጊዜ እችን ነገር ማንሳት የፈለኩበት አሁን ኢትዮጵያ ውስጥ ወይ አባት ይሞታል ወይ አባት ደግሞ ደካማ ይሆንና አንድ ልጅ ወጣ ስትል የመጀመሪያዋ ልጅ ወይም ሁለተኛዋ ልትሆን ትችላለች፣ የቤታቸዋን ለመርዳት አረብ ሀገር ይሄዳሉ። አሁን ግዴታ ያን ህይወት አንተ ቤት ውስጥ መኖር አለበት አይደለም፣ ግን ከምትሰማው አሁን ጠቅላላ አድርጌ የምጠይቅህ ምንድን ነው እነዛ ሴቶች ይሄዱና እንዳልከው ቤተሰብ ጋር ልከው ቤተሰብ ሲመጡ ምንም ቅሪት የለም፣ በልተው ጠጥተው ጨርሰው አጓጉል ቦታ ላይ ጥሏቸዋል ሴቶቹን። ይሄ አንዱ ነው። ሁለተኛው ደግሞ ሌላው በጣም ከባዱ ነገር ደግሞ ምንድን ነው ሄደው ሰርተው በትክክለኛ መጥተው እዚህ ጥሩ ነገር ላይ የደረሱ አሉ። እነሱን ማያያዘ እንድትመልስልኝ ነው ከምታውቃቸው ካሉ። ሶስተኛው ደግሞ በአሁን ባለው በሶሻል ሚዲያ በስልክ መልኩን ብቻ እያዩ ያወራሉ። ሲመጡ ሰውዬው እዚህ 3 ልጆች አባት ነው ወይ 4 ልጆች አባት ነው ወይ ትዳር አለው። ከገንዘባቸውም አልሆኑም ከትዳራቸውም አልሆኑም። እነዚህ ነቶቻችንን እንዴት እንበላቸው? እስቲ እችን ጨውተኝ። ጥሩ ሀሳብ ነው በእውነቱ። በተደጋጋሚ በተለያየ ቦታ ላይ እንደዚህ አይነቱ ነገር ተነስቷል። እኔ እዚህ ላይ ለመናገር የምፈልገው የስርዓቱ ጉዳይ ነው። ትልቁ ችግር የኢኮኖሚ ችግር ነው። ሰውን ከሀገር የሚያስወጣው የተሻለ ኑሮ ቤተሰቦቼ፣ ወላጆቼ፣ እህቶቼን፣ ወንድሞቼን ልርዳ በሚል መልኩ ነው ብዙዎቹ ሴቶች ወደ አረብ ሀገር የሚሄዱት። ወንዶችም ሄደው እንደውም በስደቱ እንደውም ሌጋል በስውር ብዙ መንገድ ላይ በቀሩ ብዙዎች አሉ። የደረሱበት ያልታወቁ ብዙዎች አሉ። ያ መሰረቱ ትልቁ ችግር አሁንም የሀገሪቱ ኢኮኖሚ ጉዳይ ነው። ስለዚህ አሁንም እኔ እንደው ቢሆን የማስበው ነገር ቢኖር ምንድን ነው በአካባቢያችን ያሉ ከድሮች ጀምሮ ባለሀብቶች ጀምሮ መንግስትን ብቻ አይደለም መጠበቅ። በጎ አድራጎት ድርጅቶች አሉ፣ መንፈሳዊ ጉዞ የሚያደርጉ አሉ። እንደዚህ አይነት ነገር ላይ እነሱ ማስተዋጽኦ ቢያደርጉ። ብዙዎቹ አሁን እየጠፉ ነው የሚሄዱት። ቤተሰብ ጥሩ ነገር ያላቸው ሁሉ እየጠፉ ይሄዱም አሉ፣ እንደቀሩ ይወጡ እና ይሄ ነገር ወደፊት እንዴት ይሆናል በሚለው ነገር ላይ እንኳ አሁንም ገና ብዙ ነገር ሊሰራበት ይገባል የምለው በእኔ በኩል እንጃ ይከብዳል። ብዙ ክስረቱ ይበዛል በጣም። አሁንም እንደው አንተ የምታስታውሰው አሁን ከሰሩ የምትለው ወይም በፍቅር ምክንያት እዚህ ወድቀው የቀሩ የምትላቸው የምታስታውሳቸው ሰዎች አሉ? የምታውቃቸው ታሪካቸውን የሰማ እኔ ያየሁት የቀደም የነገርኩህ የአክስቴን አንድ ልጅ
በተረፈ ከዛ ውጪ አሁን መጨረሻ ላይ ነገርከኝ እዚህ በፌስቡክ የሚደረግ ግንኙነት ብዙ ጊዜ መሰረት የሌለው ነው። ብዙ ጊዜ መሰረት የሌለው ነው። በተለይ ሴቶች ለዚህ ተሸናፊዎች ናቸው። ብዙ ጊዜ አይተናል። የፈጠራ ታሪክ አይደለም። ብዙ ነገሮችን እንሰማለን፣ ግን የምትጠይቅበት ምንም አማራጭ የለም። የህግ ከለላ እንኳ የለውም ይሄ ነገር። ስለዚህ እንደዚህ አይነቱ ነገር ላይ እህቶቻችን በተለይ ሴት እህቶቻችን ትኩረት ቢያደርጉ እንደዚህ አይነት ነገር ራሳቸውን ቢያጋለጡ መልካም ነው ነው የምለው። እስቲ እሺ እንደውን መጠቅለያ አባትነት እንዴት ነበር የምታየው ጋሽ አቤ? አባትነት ጥግ የለውም ለእኔ። እሺ እኔ ጋር ያደጉ የእህቶቼ ልጆች ወንድሞቼ ልጆች አሁንም ድረስ አሉ። ያሳደግኳት የባለቤቴ ልጅ አለች አሁንም ድረስ ቦታ ላይ ያለችው። እንጃ እኔ ለዚህ ነው ጥግ የለውም የምልህ። ፍቅሬ መውደዴ የአባትነት በቃ በእኔ መስፈርት በቃ ሁሉን ነገር ነው የሚል ሀሳብ ነው ያለኝ። በተለይ በአሁን ጊዜ አንዳንድ የምንሰማቸውን ነገሮች ካረሳ ነው በስተቀር ያማል። ብዙ ሴቶች በቤተሰቦቻቸው ነው በዘመድ ነው እየተጠቁ ያሉት። እንዴት በዘመድ እንዴት ማለት ባጎት በወንድም በምናምን የሚጠቁ ነው። ያንን የዛ ስነ ልቦና ጫና ያልሆነ ቦታ ላይ እንዲሄዱ ሁሉ ያደርጋቸዋል። ቤት ውስጥ ከእናትም ከአባትም ፍቅር ሳያገኙ የሚያልፉ ልጆች አሉ። ይህን ያመጣው አባት በትክክለኛ ፍቅር ስለማይሰጥ በሚል ነው። እና የአባትነት ለእኔ ጥግ የለውም ነው የምለው። አቅም በፈቀደ እስከ መጨረሻ ማድረግ የሚችለውን ነገር ማድረግ አለበት ነው። እስቲ ጋሽ አቤ አሁን ስለ ትዳርም ስለ ፍቅርም አውርተናል እና አሁን አንተ የነበርክበት እንግዲህ ከኃይለ ሥላሴ እንግዲህ ያለንበት ደረጃ ደርሰናል እና እስከዚህ ድረስ ያለውን ትዳሩን እንዴት ታየዋለህ? እንዴት ነው አሁን ያለው ትዳር? አሁን ተደግሶ አሁን የሚፈርስ አሁን የሆነ ነገር የሚሆን አይነት ነገር ነው ያለው እና እሱ ልዩነቶች እስቲ ምክንያቶቹን ብታስቀምጥልኝ። ይሄ ጥሩ ጥያቄ መጣልኝ። እንደውም ብዙ ቦታ ላይ ሽምግልና አይቻለሁ። በጣም ጥሩ። ብዙ ቦታ ላይ አጀንዳዎች ላይ ሁሉ አስፈሪያቸዋል። እሺ ከሁዳዴ ጾምና ከፍልሰታ ጾም በስተቀረ ብዙ ጊዜ እንጃ በአመት ውስጥ 25-30 ድረስ ሽምግልና የሚሄድበት ቦታ አለ። ቅዳሜም እሑድም አለማረ በሄድኩባቸው ቦታዎች ሁሉ ብዙ ጊዜ የምመለከተው ወጣቶች እያደረጉ ያሉት ነገሮች እኔ በጣም ደስ ይለኛል። ቀደም ሲል የነበረው ባህል እንዳይሻር የቤተሰብን ፈቃድና ምርቃት ለማግኘት የሚሄዱበት ደረጃ ደስ ይላል። አስቀድመው ሁሉን ነገር እነሱ ስለሚጨርሱት ጨርሰውትም ነው ወደ ቤተሰብ ሽምግልና የሚላከው። እዛ ቦታ ላይ ከደረሱ በኋላ እኔ ከተመለከትኳቸው ብዙ ነገሮች መልካም ቦታ ላይ ነው የደረሱት። አንዳንድ ደግሞ አንድ አጉል ነገር ሁሉ ነገር በፍጹምነት አያልቅም። የነ ቶሎ ቤት ግድግዳው ሰንበሌጥ እንደሚባል ነገር በቃ እፍፍ ፍቅር ስላላት ስላለው ተገናኙ። ወይ በሷ በኩል ወይ በሱ በኩል ስለ ጀርባቸው ብዙ የሚያውቁት ነገር የለም። ትዳር ይመሰረታሉ፣ አብረው መኖር ይጀምራሉ። መኖር ከጀመሩ በኋላ ልጅ ሲመጣ ቤተሰብ ሲፈራ የወንድ ቤት ውስጥ ትኩረት አለመስጠት፣ ለባለቤቱ ትኩረት አለመስጠት የብዙዎቹ ትዳር መፍረስ ምክንያት ነው። እኔ እንደተመለከቱት ኃላፊነትን ለሴት ልጅ ብቻ ትቶ ወንድ ልጅ ውጭ ብቻ የሚሄድ ከሆነ እንዲህ ሴቷ እናት ምን ዕዳ አለባት? እናት መች አትተውም ነገር። ያ ሁኔታ ከልክ በላይ ሲበዛ የትዳር መፍረስ ምክንያት ይሆናል። ይረሳታል ሚስቱ። እኔ በወንዶቹ ላይ ነው ብዙ ጊዜ እንደዚህ አይነት እንመለከት። አልፎ ምናልባት እንጃ ሴት ልጅ እንደዚህ አፈንግጣ እንደዚህ ወታ ትዳሯን ትታ እንጃ ከስንት አንዴ ነው የሚበዛው ወንዱ ጋር ነው ስተቱ። ብዙ ነገር ያለው ችግር ያለው ወንዱ ጋር ቤቱን ይረሳል። በቃ በዛ ምክንያት በመረሳት የሚፈርስ ትዳር ሁሉ
አጋጥሞኛል አይቻለሁ እንጂ በተረፈ በአብዛኛው ይሄ ትውልድ ይሄ ወጣት ትውልድ እያደረገ ያለው ተጠናንቶ የነበረውን ባህል ለማስቀጠል የሚያደርጉት ነገሮች በጣም ደስ ይላሉ። መቀጠል አለበትም ነው የምለው። ግን እንዳንተ አሁን አንድ ሰው ወደ ትዳር ሲገባ ምንድን ነው መስፈርቶቹ? በመጀመሪያ ይሄ ነገር አይታሰብም። ፍቅር ነው፣ ጋልጋል ይደረጋል፣ ቬሎ መልበሱ ነው፣ ሰርጉን ሊሞዚኑ ነው ምናምን የሚታያቸው። ግን ቀጥሎስ የሚለው የቤታቸውን ጉዳይ አያዩትም፣ አያንጸባርቁትም። ለምንድን ነው መሰለኝ ነገር ያየሁበት ምክንያት በቃ የፍቅር ጊዜ ይኖራል። ፍቅርን ሲፋፋም ቀጥታ ባላቸው መንገድ ብቻ ምንም በቆሎ የሚጋቡ በቁርጥ ሰርጉ ተደግሶ ከዛ ቤት የሚቀጥለውን ጉዳይ ማንኛቸው እንዴት ማኔጅ ማድረግ እንደማይችሉ እንዴት እንደሚችሉ እንዴት አድርጎ መኖር እንዳለባቸው አለማሰባቸው ይመስለኛል ይህን ችግር የሚፈጥሩት። አሁን የበፊቶቹ እናቶቻችን አሁን ምንድን ነው መሰለ አንድ የምትማረው ነገር አለ። አሁን ያኔ ከአባት ከእናት የወሰድከው ነገር አለ እንዴት ችለው እንደሚኖሩ እና እሱ እንደውም ወደውና መርጠው አይደለም ቤተሰብ ወደውና መርጦላቸው ነው። እነዚህ ወደውና መርጠው ነው። ለምንድን ነው አሁን ምን መሆን አለበት? ምን ማድረግ አለባቸው? እችን እስቲ እንደው እዚህ ላይ አንድ ነገር መናገር የምፈልገው የቤተሰብ እነሱ ተጠናንተው ደግሞ እንዳልኩ አፋጥነው ትዳር ከመሰረቱ በኋላ የሚለያዩበት መንገድ ቀደም ጠቅሼዋለሁ። ከዛ ውጭ የቤተሰብ ተጽዕኖ ደግሞ የሚመጣበታል። ሴት ልጅ ከጓደኛዋ ጋር ከተዋወቀች በኋላ የሆነ ወደ ሴቷ ልጅ ለማምጣት መንገድ ላይ ካለች እናት ካወቀች ብዙ ጊዜ ቤተሰቦች ወላጆች ሰርግን ነው ቶሎ የሚላል። ማንም ይሁን ምንም ይሁን አግቢው ነው በቃ እንደግሳለን። ያንን ነው የሚመለከቱት። ቀጥሎ ያለው ህይወታቸው በምን መልኩ ይመራ የማይሉ ቤተሰቦች አሉ። ቀደም ብዬ እንደነገርኩ ቢቻል አብሮነትን ሲመሰረቱ ሴት ልጅ ብልህ ነች ይባላል። ፍቅር ከጀመረች በኋላ አብሮነት ከቀጠለ ስለ ወንዱ በተቻለ መጠን የራሷን ጥናት ብታደርግ ወደፊት ሊከሰት ከሚችለው መጥፎ ነገር መቆጠብ ይቻላል የሚል እምነት አለኝ እኔ በበኩል። በጥናት የተደገፈ ባይሆንም ወንዱን ለመኮነን አይደለም። በዚህ በተለየ ደግሞ በሀብትና በንብረት የሚገናኙ ሰዎች ደግሞ ምንጊዜም አብረው አይዘልቁም። ብዙ ቦታ ላይ ተመልክተናል። ኦልሬዲ ግዢ ነው፣ በቃ ግዢ ነው። መቶ 15 ቀን 20 ቀን ተዋወቁ፣ አግብቼሽ እሄዳለሁ፣ አግብታኝ ትሄዳለህ። እንደዚህ አይነት ነገር ጋብቻ አይደለም። ግን ስሙን ነው የጋብቻን ክብር የሚነካ። ከእንደዚህ አይነት ነገር ደግሞ ወጣቱ ሊቆጠብ ጥሩ ነው። ይህንን ነው ማሳሰብ የምፈልገው። ጋሽ አቤ ከአቡ ፕሮዳክሽን ከሳሚ ጋር ጨዋታ ጠርተንህ ዛሬ ላጫወትከን ሁሉ እጅግ አድርገን በእግዚአብሔር ስም እናመሰግናለን። ጋሽ አቤ እኔም አመሰግናለሁ። ወደፊትም ለሚሆነው ነገር ሁሉ ተባባሪ ነኝ። እሺ፣ እጅግ በጣም አድርገን እናመሰግናለን።